ህይወት እንግዳ ናት። ህይወት እንግዳ ናት። በባዶ እንመጣለን፣ ለሁሉም ነገር እንታገላለን፣ እናም ያለምንም እንሄዳለን። ህይወት እንግዳ ናት። የምንፈልገውን እናገኛለን፣ ከሌሎች ጋር እናወዳደረዋለን፣ ምንም እንደሌለን እናስባለን። ህይወት እንግዳ ናት። ህልሞችን በማሳደድ ብዙ ጊዜ እናጠፋለን። በመጨረሻም ጉዞው ራሱ እውነተኛ ሀብት እንደነበር እንገነዘባለን። ህይወት እንግዳ ናት። ስለ ነገ እንጨነቃለን፣ ዛሬም መኖር እንረሳለን። ህይወት እንግዳ ናት። የራሳችንን ዋጋ እየረሳን ከሌሎች ዕውቅና እንፈልጋለን። ህይወት እንግዳ ናት። ደስታ ከውስጣችን እንደሚመጣ ሳንገነዘብ ከውጭ እንፈልጋለን። ህይወት እንግዳ ናት። ለውጥን እንፈራለን፣ ሆኖም እሱ ብቸኛው የምናውቀው ቋሚ ነገር ነው። ህይወት እንግዳ ናት። ደስተኛ ለመሆን እንታገላለን፣ ግን አንዳንዴ ደስታ የሚገኘው በመተው በመልቀቅ ነው። ህይወት እንግዳ ናት። ብዙ ጊዜ ያለንን ነገር እስክናወጣው ድረስ አናደንቅም። ስኬት እናሳድዳለን፣ ግን ብዙ ጊዜ የአእምሮ ሰላምን ችላ እንላለን። ህይወት እንግዳ ናት። የሌሎችን ትግል ሳናውቅ እንፈርዳለን፣ ለማደግ እንቸኩላለን፣ ከዚያም ወደ ቀድሞ ቀላል ጊዜያት መመለስ እንመኛለን። ህይወት እንግዳ ናት። ብዙ ጊዜ መጀመሪያ ራሳችንን መውደድ እየረሳን ከሌሎች ፍቅርን እንፈልጋለን። ህይወት እንግዳ ናት። ትክክለኛውን ጊዜ እንጠብቃለን፣ ግን ትክክለኛው ጊዜው አሁን ነው። ህይወት እንግዳ ናት። ውድቀትን እንፈራለን፣ ነገር ግን ውድቀት ከስኬት የበለጠ ያስተምረናል። ገንዘብ ችግሮቻችንን ይፈታል ብለን እናስባለን፣ ነገር ግን አዳዲስ ችግሮችን እንደሚጨምር አንገነዘብም። ህይወት እንግዳ ናት። ሁሉንም ነገር ለመቆጣጠር እንሞክራለን፣ ነገር ግን በህይወት ውስጥ ምርጡ ነገሮች የሚከሰቱትን ስንተው ነው። ህይወት እንግዳ ናት። በሌላኛው በኩል ያለው ሳር የበለጠ ለምለም ይመስለናል፣ ነገር ግን ተመሳሳይ መሆኑን እንገነዘባለን። ህይወት እንግዳ ናት። መልሶችን ከሌሎች እንፈልጋለን፣ ነገር ግን እውነተኞቹ መልሶች በውስጣችን ናቸው። ለወደፊቱ እናቅዳለን፣ ግን በአሁኑ ሰዓት መኖርን እንረሳለን። ህይወት እንግዳ ናት። በቁሳዊ ነገሮች ተጠምደን የሰዎችን ዋጋ እንረሳለን። ወደፊት ለመራመድ ጠንክረን እንሰራለን፣ ነገር ግን በጉዞ መደሰትን እንረሳለን። ህይወት እንግዳ ናት። እንድናድግ እንደሚረዱን ሳንገነዘብ ስህተቶችን ለማስወገድ እንሞክራለን። የማይጠቅሙን ነገሮች እንይዛለን እና ለምን እንደተጣበቅን እንደቆምን እንረግማለን። ህይወት እንግዳ ናት። አቋራጮችን እንፈልጋለን፣ ነገር ግን ረጅሙ መንገድ ብዙውን ጊዜ ወደ ምርጥ ቦታዎች ይመራናል። ፍርሃት የምንወደውን ከማድረግ እንዲያግደን እንፈቅዳለን። ህይወት እንግዳ ናት። ብዙ ጊዜ ደስታን በውጫዊ ነገሮች እንፈልጋለን፣ ነገር ግን የሚገኘው በጸጥታ በእርጋታ ጊዜያት ነው። ከሌሎች ይሁንታን እንፈልጋለን፣ ነገር ግን ራሳችንን ማጽደቅ መቀበልን እንረሳለን። ህይወት እንግዳ ናት። ብዙ ጊዜ እኛ በቂ አይደለንም ብለን እናስባለን፣ ነገር ግን ቀድሞውኑ በቂ መሆናችንን እንረሳለን። አዎ፣ የምንረዳው ህይወት በቅራኔዎችና ውስብስብ ነገሮች የተሞላች ናት፣ ነገር ግን ህይወትን በእውነት አስደናቂ የሚያደርጓት እነዚህ እንግዳ ጊዜያት ናቸው። አንዳንድ ጊዜ በማሳደድ በንጽጽርና በዙሪያችን ያለውን ሁሉ ለመቆጣጠር በመሞከር እንጠምዳለን። እውነታው ግን በእውነት አስፈላጊ የሆኑት ጊዜያት ብዙውን ጊዜ በጣም ቀላል ነገሮች ናቸው። እንግዳ የሆነውን ተቀበሉ፣ ምክንያቱም እሱ ነው የሚቀርጸን፣ እንድናድግ የሚረዳንና ውድ ትምህርቶችን የሚያስተምረን። ትክክለኛውን ጊዜ መጠበቅ አቁሙ። አሁን ባላችሁበት ጊዜ ምርጡን መጠቀም መጀመር ነው። እናንተ በቂ መሆናችሁንና በህይወት ውስጥ ያሉ ምርጥ ነገሮች ብዙውን ጊዜ ከፊት ለፊታቸው መሆናችሁን እያወቃችሁ በምስጋና በተሞላ ልብ ፈጣሪን በማመስገን ወደፊት ጉዟችሁን ቀጥሉ። ሰናይ ጊዜ።